ጤና ይስጥልኝ ሀገሬ ሪል ስቴት። ጤና ይስጥልኝ። ያው ምን ልታዘዝ? እናንተ ሪል ስቴት ቤት መግዛት ፈልጌ ነበር። ምን ላድርግ? የተለያዩ አማራጮች አሉን። ቢሮ መተህ ብንነጋገር አይሻልም? አይ ችግሩ ብር የለኝም፣ ግን ቤት መግዛት ፈልጋለሁ። ለሱ ምን አማራጭ አላችሁ? በጣም ምርጥ አማራጭ አለን። ለምን አትመጣምና ከህንፃው ላይ ገፍትረን ወደ ሰማዩ አባት ቤት አንልክህ? እንዴ ምንድን ነው? አይሩት ማን ስልኬን ስጭ ያለሽ? ውይ አላነሳ። ይህኔ ደግሞ ልትፈትነኝ ቢሆንስ ራሷ የደወለችው። ባዬ አባ ምን? ሄሎ አባዬ ና ቶሎ ብኩት ግዛልኝ። ቡጡዬ ቶሎ ልምጣ? ምንድነው? ቤተሰቦችሽ አስራቡሽ አይደለ? ባባዬ ልብስም ግዛልኝ። አገናኘኝ፣ ቤተሰብህን አገናኘኝ። ቶሎ በል ቤቢ። ባባ ና ቶሎ ረፈከኝ። ውይ እኔ እኮ አልችልም። ህፃናት ግን ሲርባቸው እንዴት ነው የሚያሳሱት? ወይ ልውለድና ላስርባቸው እንዴ? አይ ለምን የወሮ ልጅ አላስርባትም? ወይኔ ዛሬ! አቤት፣ ምንድን ነው? ጎሎ የትዳር አማካሪ ድርጅት ነው። ኧረ እባካችሁ እናንተ ሰዎች ተውኝ እንዴ! ቁጥር መነካካት የሚችሉላ ነው እንዴ እኔ ጋር የሚደውለው? ይቅርታ የትዳር አማካሪ ነው ብለውኝ ነው። ምን? አዎ እዚህ የማማክራቸው ሰዎች እኮ እየተንጫጩብኝ በደንብ አልሰማሁሽም። አቤት የኔ እናት፣ ምን ልታዘዝ? በትዳሬ ዙሪያ አንዳንድ ነገር ልታማክረኝ ነው። ይቻላል። የተለያዩ ፓኬጆች አሉን። የቱ ይሁንልሽ? እኔ መጥቼ ነው ማሰለጥንሽ ወይንስ ደግሞ አንቺ እኔ ወዳለሁበት መተሽ ነው? ቤት መተቢያውን ደስ ይለኛል። ዋው ይቻላል። ያው እንግዲህ ባልሽ የማይኖር ከሆነ ትንሽ ቅናሽ አረጋለሁ ዋጋው ላይ። መኝታ ቤት የምንገባ ከሆነ ደግሞ በነፃም ላረገው እችላለሁ። የተለያየ ዋጋ ነው ያለን። ኖ ባሌማ ይኖራል። ከዚህ በኋላ አይኖርም ማለቴ እስከ መቼ እያሳረሽ የሚወገድበትን መንገድ እናመቻቻለን። ያው ዘርፈ ብዙ የሆነ አማራጮች ነው ያሉን ብዬ ነው። አይ እኔ እንደሱ አልፈልግም። ስልጠናውን ብቻ ስጠን። ይቻላል። አካውንቴን እልካለሁ፣ ቀብዱን ታስገቢያለሽ። አይደርስም እሱ? ኧረ ኔትወርኩ ፈጣን ነው፣ ይደርሳል።